ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። በዛሬው ቪዲዮ የምናወራው በእርግዝና ወቅት ስለሚፈስ ደም አንቲፓርታል ሄሞሬጅ ወይም ደግሞ ኤፒኤች ስለምንለው ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ በየጊዜው ደግሞ እንደዚህ ያሉ መልእክቶች እንዲደርሷችሁ የደውል ምልክቷን ተጭናችሁ ተከታተሉ። አንቲፓርታል ሄሞሬጅ የምንለው አንዲት እርጉዝ ሴት ከ28ኛው ሳምንት ጀምሮ ልጁ እስከሚወጣበት ሰዓት ድረስ እስካለው ጊዜ ውስጥ ታይም ፍሬም ውስጥ ወይም ደግሞ እርግዝናዋ ሊጠናቀቅ 3 ወር ሲቀራት ጀምሮ ያለው ጊዜ ውስጥ የሚኖር የደም መፍሰስ አይነት ነው። በእርግዝና ጊዜ በተለይም ደግሞ እርግዝናው ገፋ እያለ በሚሄድ ጊዜ የሚኖር የደም መፍሰስ በጭራሽ ኖርማል ሊሆን አይችልም። በእርግዝና ውስጥ የሚኖር የደም መፍሰስ ወይም ደግሞ ብዙ ጊዜ ደግሞ እርግዝናው ከገፋ ጊዜ የሚፈጠር የደም መፍሰስ ትንሽም ሆነ ትልቅ ብዙም ሆነ ትንሽ ኖርማል ሊባል አይችልም በጭራሽ። እናትየው ላይ ሲሪየስ የሆነ የደም መፍሰስ ሊያጋጥማት ይችላል። ሾክ የምንለው አኒሚያ የምንላቸው ችግሮች ሊያጋጥሟት ይችላሉ። የተረገዘውን ልጅ ደግሞ የደም ዝውውሩን ስለሚያሳንስበት ወይም ደግሞ ስለሚያሳጣው በደም ውስጥ ሊደርሱት የሚችሉትን እንደ ኦክሲጅን እንዲሁም ደግሞ ሌሎች ኒውትሪየንቶች ጠቃሚ ነገሮች ሊያሳጣው ስለሚችል የልጁን እድገት ይቀንሳል። እንዲሁም ደግሞ ስቲል በርዝ የምንለው በሆድ ውስጥ መሞትን ሊያስከትል ይችላል። ሌላኛው ደግሞ ፕሪተርም ዴሊቨሪ የምንለውን ልጁ ያለ ጊዜው ሊወለድ ይችላል። እንዲሁም ደግሞ ኢመርጀንሲ ሴስ ሴክሽን የምንለውን በኢመርጀንሲ በቀዶ ጥገና እንድትወልድ ይደረጋል ማለት ነው። በእርግዝና ጊዜ የሚፈጠር የደም መፍሰስ ብዙ ምክንያቶች አሉት። ከነዛም ውስጥ ዋነኛ የሚባሉት ፕላሴንታ ወይም ደግሞ የእንግዴ ልጅ የምንለው በሱ ምክንያት የሚፈጠሩ የደም መፍሰስ አይነቶች ናቸው። ከነዚህም ውስጥ ለምሳሌ አንደኛው ፕላሴንታ ፕሪቪያ ይባላል። ፕላሴንታ ፕሪቪያ ማለት ምንድነው? ኖርማሊ የማህፀን ላይ የእንግዴ ልጅ የሚጣበቀው እንደምታውቁት የማህፀን በስዕል አስገባላችኋለሁ ፈንደስ የምንለው ከላይ ያለው የማህፀን ፓርት ላይ ትልቁ ፓርት ላይ ነው በብዛት የሚጣበቀው ማለት ነው። ፕላሴንታ ፕሪቪያ የምንለው ሲሆን ግን ብዙ ጊዜ ወደ ሰርቪክስ ወይም ደግሞ የማህፀን ጫፍ አካባቢ ስለሚጣበቅ እርግዝናው እየገፋ በሄደ ቁጥር ማህፀኑ ስለሚለጠጥ የማህፀን ጫፍም እየተለጠጠ ስለሚሄድ የደም ስሮቹን ያሳሳቸዋል። በዛውም የደም መፍሰስ ሊፈጠር ይችላል። ይህ አይነት የደም መፍሰስ ብዙ ጊዜ ህመም የለውም። እንዲሁም ደግሞ ደሙ ፍሬሽ ነው ወይም ደግሞ ይሄ ላይት ሬድ የምንለው ፈካ ያለ ቀይ አይነት ነው የደም አይነቱ። እንዲሁም ደግሞ በድንገት ነው የሚፈጠረው እና እናትየው ምንም አይነት ህመም ሳታሰማ ወይም ደግሞ ምንም አይነት ነገር ሳይሰማት ድንገት ደም ሊፈሳት ይችላል ማለት ነው። በዚህ ጊዜ በፍጥነት ሄዳ መታየት ይኖርባታል ማለት ነው። ብዙ ጊዜ ይሄ ሲፈጠር እንዴት ነው የሚሆነው? እርግዝናው ገና ሊሆንም ይችላል። ብዙ ጊዜ ልክ ማህፀን እንዳልኳችሁ መሳሳት ሲጀምር ስለሆነ ይሄ ነገር የሚፈጠረው ገና ሊሆን ይችላል። ስለዚህ ሐኪሞች እያዩ በአልትራሳውንድ እየታየ ገና ነው ወይ ከፍ እያለ እየሄደ ነው ወይ የሚለውን እየታየ እርግዝናውን እስከ መጨረሻው ድረስ ሊያስቀጥሏት ይችላሉ። በማህፀን የምትወልድባቸው ሁኔታዎችም ሊፈጠሩ ይችላሉ። በብዛት ግን በሲኤስ ፕላንታ ያደርጉ ነው የሚወለደው ይሄ ልጅ። ሌላኛው ደግሞ ፕላሴንታል አብራፕሽን የምንለው ነው። ይህ ምንድን ነው? ፕላሴንታ ወይም ደግሞ የእንግዴ ልጅ የምንለው ከማህፀኑ ላይ ድታች ሲያደርግ ወይም ደግሞ ሲለያይ ማለት ነው። ይህ በተለያዩ አጋጣሚዎች ሊፈጠሩ ይችላሉ። በብዛት እናትየው አደጋ ከደረሰባት ተመታ ሊሆን ይችላል፣ ወድቃ ሊሆን ይችላል። በተለያዩ አጋጣሚዎች አደጋ ከደረሰባት እንዲሁም ደግሞ ከፍተኛ የሆነ የደም ግፊት ካለ ይሄኛው ፕላሴንታል አብራፕሽን የምንለው ሊፈጠር ይችላል። ብዙ ጊዜ ኮንሲልድ ስለሚሆን ፎቶ ላይ እንደማሳያችሁ ኮንሲልድ ሊሆን ይችላል። ማለትም ድታች የሚያደርገው ጫፍና ጫፉ ድታች ሳያደርግ መሀሉ ድታች አድርጎ ደም ሊታመቅ ይችላል። አንዳንዴም ደግሞ ትንሽዬ ፓርት ተከፍታ ደም ሊፈስ ይችላል። የዚህ ደም ከመጀመሪያ ከነገርኳችሁ ከፕላሴንታ ፕሪቪያ የሚለየው ጠቆር ያለ ነው። ምክንያቱም ፍሬሽ ብሊዲንግ ላይሆን ይችላል። ሁለተኛ ደግሞ ህመም አለው። ብዙ ጊዜ እንደምታውቁት ኦብቪየስሊ ፕላሴንታው ከማህፀኑ ላይ በሚለያይበት ጊዜ ህመም ይፈጥራል እና ህመም አለው። ሆዷ ሲነካ ቴንደር ሊሆን ይችላል ወይም ደግሞ ሲነካ ህመም ይኖረዋል፣ ሊጠነክር ይችላል። እንደዛ እና ይሄ ደግሞ በጣም ብዙ ጊዜ ወደ ልጁ የሚሄደውን የደም ፍሰት በጣም ስለሚቀንስ ኢትስ አ ትሩ ኢመርጀንሲ ማለትም በጣም በቃ እናትየውን በፍጥነት ወደ ሲኤስ የሚያስገባ የደም መፍሰስ አይነት ነው ማለት ነው። እንዲሁም የማህፀን ጫፍ ብግነት ወይም ደግሞ ኢንፍላሜሽን የምንለው ሰርቪሳይተስ የምንለው እሱ ሊደማ ይችላል። ሌሎች ኢንፌክሽኖችም ካሉ ሊደሙ ይችላሉ። ወይም ደግሞ ፖሊፕ የምንላቸው ባጮች ሊደሙ ይችላሉ። ሌላ ደግሞ በብልት አካባቢ እርጉዞች ሊመረመሩ ሲሉ በሚደረግ ማኒፕሌሽን ምክንያት ሊጎዳ ይችላል። እዛ አካባቢ ትራውማ ሊደርስባት ይችላል እናትየው። ስለዚህ በዛ ጊዜ
ደም መፍሰስ ሊኖር ይችላል። ሌላኛው ምክንያት ደግሞ ዩትራይን ራፕቸር የምንለው ሬር ነው፣ ግን ዩትራይን ራፕቸር የምንለው የማህፀን መቀደድ ማለት ነው። ብዙ ጊዜ የሚፈጠረው እናቶች በሴስ ሴክሽን ከወለዱ በኋላ በእርግዝና ወቅት በተለያየ አጋጣሚ ሊፈጠር ይችላል። ግን ብዙ ጊዜ ግን ከወሊድ በፊት አያጋጥምም፣ ወይም ደግሞ ልጁ ከመውጣቱ በፊት አያጋጥምም። ካጋጠመ ግን በጣም ዲቫስቴቲንግ ነው፣ በጣም ትልቅ የሆነ ኢመርጀንሲ ነው ማለት ነው። ስለዚህ ይህም የደም መፍሰስ ሊያመጣ ይችላል። ስለዚህ አንዲት እርጉዝ እናት በማንኛውም ሰዓት ደም ቢፈሳት፣ በተለይ ደግሞ ቅድም በነገርኳችሁ እርግዝናው ገፍቶ 3 ወር ሲቀረው ወይም ደግሞ ከ28ኛው ሳምንት ጀምሮ የሚኖራት የደም መፍሰስ በጣም ሲሪየስ ናቸው። ስለዚህ እንደዚህ አይነት የደም መፍሰስ ካለ በፍጥነት ወደ ሕክምና ቦታ ማምራት ይኖርባታል። ስለዚህ ሐኪሞች ይመረምራሉ፣ አልትራሳውንድ ይታያል፣ በምን ምክንያት ደሙ እንደመጣ ይታያል። ኢመርጀንሲ ከሆነ ወደ ሕክምና ወደ ወሊድ ትገባለች። ካልሆነም ደግሞ እርግዝናው እንዲገፋ እዛው አድሚት ተደርጋ መድኃኒቶች እየወሰደች እንዲሁም የተለያዩ እንክብካቤዎች እየተደረጉላት ሆስፒታል ውስጥ ትቆያለች ማለት ነው። በቀጣይ ቪዲዮ ደግሞ አንዲት እናት ከወለደች በኋላ ከወሊድ በኋላ ወይ ደግሞ ፖስት ፓርታል ሄሞሬጅ ስለሚባለው በጣም ዲቫስቴቲንግ ስለሆነ ብዙ ጊዜ በተለይ ደግሞ ኢትዮጵያ ውስጥ እናትየውን ለከፍተኛ ለሆነ ደም መፍሰስ የሚያጋልጠውን የደም መፍሰስ አይነት ከወሊድ በኋላ ስለሚኖረው የደም መፍሰስ አይነት እናወራለን። ስለ ምክንያቶቹ ሐኪሞች እንዴት አድርገው እንደሚቆጣጠሩት እንዲሁም ደግሞ ማወቅ እንደ ማህበረሰብ እንዴት ማወቅ እንዳለብን የሚያሳዩ ቪዲዮዎች እሰራለሁኝ። የዛሬው መልእክት ተመችቷችኋል ብዬ አስባለሁኝ። ይህን ቪዲዮ ለሚጠቅማቸው በሙሉ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ እንዲደርሳችሁ። አመሰግናለሁ።